ካፊሮችን በበዓላቸው ቀን እንኳን ያደረሳችሁ ማለት በሸሪዓ እንዴት ይታያል፣ በኢስላም እንዴት ይታያል ይላል። ይሄንን ቪዲዮ ሼር እንድታደርጉ ትፈልጋለሁኝ። እሺ፣ አብዛኛው የሀገራችን ሙስሊም የሚሳሳትበት የሆነ ጉዳይ ነው። ይህ ስህተት ቀላል ስህተት አይደለም፣ እንደሌላው ኃጢአት አይደለም፣ እንደ ዝሙት እንደምናምን አይደለም። መሰረታዊ የሃይማኖታዊ ስህተት ነው። ግልጽ ነው አይደለም? መሰረታዊ የእምነታችሁ ጉዳይ ነው። ስለዚህ ሼር እንድታደርጉ ትፈልጋለሁ። ሙስሊም ያልሆኑ ሰዎች በሚያከብሯቸው በዓላቶች ላይ እንኳን አደረሳችሁ ማለት አይቻልም በፍጹም። አንደኛ፣ ያንን በዓላቸውን አስመልክቶ በሚሰሯቸው ተግባራቶች ላይ ማገዝ አይቻልም። ሁለተኛ፣ በዓላቸውን አስመልክተው የተሰሩ የምግብ አይነቶችን ዳቦም ሆነ ቂጣ፣ ውሃ፣ ምንም አይነት ነገር መብላት አይቻልም። እነዚህ ሶስቱን በደንብ ልታውቁ ይገባል። ግልጽ ነው አይደለ? የበዓላቸው ቀን እንኳን አደረሳችሁ ማለት በጣም ከባድ ወንጀል ነው፣ ኃጢአት ነው። ኢብን አልቀይም የተባሉ ታላቅ ዓሊም ምን ይላሉ? ከሃዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት ከአላህ ውጭ ያሉ ጣዖቶችን በማምለካችሁ እንኳን ደስ ያላችሁ ብሎ ደስታውን የመግለጽ ያክል ነው ብለዋል። የካህዲያኖችን የበዓላቸው ቀን እንኳን ያደረሳችሁ ማለት አሉ ሌላ ቦታ ላይ ዝሙት ከመስራት፣ ሰው ከመግደል፣ አጠቃላይ ታላላቅ ወንጀሎችን እነዚህን ከመፈጸም ሁሉ የከበደ ኃጢአት ነው ብለዋል። ስለዚህ ጥንቃቄ አድርጉ። እንዲሁም ደግሞ በዓሎቻቸውን አስመልክተው በሚሰሯቸው ተግባራቶች ላይ ማገዝ ፈጽሞ አይቻልም። የመስቀል ምናምን እየተባለ ሀገራችን ላይ ከዓመት ምናምን በፊት አይቻለሁኝ ሰዎች እንዲህ ቦታ ያጸዳሉ፣ ጣዖት የሚወጣበት እንዲህ አይነት ነገር ፈጽሞ ሃይማኖታዊ በሆነ ነገር ላይ ካገዛችሁ በጣም ከባድ ኃጢአት ላይ ወድቃችኋል። ስህተት ነው። እንዲሁም በዓላቸውን አስመልክተው የተሰሩ ምንም አይነት ዳቦ ቢያመጡላችሁ ውሃ ምናምን እንዳትቀምሱ አይቻልም። ይሄ ክፋታችን ሳይሆን ሃይማኖቱ መሰረቱ ነው። ግልጽ ነው አይደለ? ሌሎች ወገኖች ይሄን ከክፋት ሊያዩት ይችላሉ። ክፋት አይደለም፣ መመሪያችን ይህ ነው። خلاص ከአላህ ውጭ ባሉ አምልኮቶች ላይ አላህ ባልፈቀዳቸው የአምልኮ አይነቶች ላይ መተባበር ፈጽሞ አይቻልም። እንኳን ያደረሳችሁ ማለት አይቻልም። የተሰሩትን ምግቦች መብላት አይቻልም። ሼር አድርጉት ይሄን ነገር። በጣም አብዛኛው ሙስሊም የሚወድቅበት ስህተት ነው። በጣም ከባድ ኃጢአት ነው እነዚህን ተግባራቶች ማድረግ። ስለዚህ ሙስሊሞች ጥንቃቄ አድርጉ፣ ስለ ዲናችሁ ወቁ። ሰላም አለይኩም ወራህመቱላሂ ወበረካቱ።